ጤና ይስጥልኝ ይህ የኢትዮጵያ ኤሌክትሮኒክ አንድ መስኮት አገልግሎት ነው አምሳለ ወርቅ ማርቆስ ነኝ እንዴት በቀላሉ የኢንሹራንስ ሰርቲፊኬት ከፎሬን ከረንሲ አፕሩቫል አፕሊኬሽን ላይ መጥራት እንችላለን ወይም በቀላሉ የኢንሹራንስ ሰርቲፊኬት መጠየቅ እንችላለን የሚለውን እንመለከታለን በቅድሚያ ከዚህ በፊት ያገኘነውን ከሰሚትድ ጀምሮ አፕሊኬሽኑ ሞልተን ሰሚት ካረግንበት አፕሩቫል እስካገኘው ድረስ ይህን ሰነድ ጠርተን ወደ ሰርቲፊኬት ኢንሹራንስ ሰርቲፊኬት መጠየቅ የምንችልበትን አሰራር ነው ማሳያችሁ በቅድሚያ የተፈቀደልን ሰርቲፊኬት ስታተስ ማየት እንችላለን ወይም ሪፈረንስ ነምበሩን ማስተዋል ይኖርብናል የመጨረሻው 20/15 ወይም ደግሞ በሲቢኢ 2814 የምትለው ሰነድ ይሆናል በዚህ ሰነድ 20 አይተም መዝግበናል ይሄን ለመመልከት ያህል በዚህ ሲስተም ላይ የተመዘገበው 20 አይተም ነው 20 አይተሙን በቀላሉ ወደ ኢንሹራንስ ሰርቲፊኬቱ ላይ መጥራት እንችላለን እሱን ጠርተን የተጨማሪ መረጃዎችን ብቻ በማያያዝ ቀጣዩን የኢንሹራንስ ጥያቄ ማስገባት እንችላለን እዚህ ጋር እንደምንመለከተው ቶታል ካውንት ኦፍ አይተም 20 ነው አማውንቱ 5683 ከ30 ነው ማለት ነው ስለዚህ ይሄን ለማድረግ ምንድነው የምናደርገው በቅድሚያ ቢዝነስ ኤልፒሲ አፕሊኬሽን ሰብሚሽን የኢንሹራንስ ሰርቲፊኬት አፕሊኬሽንን እንከፍታለን ማለት ነው ከዛ ምን መርጠው ኢንሹራንስ ይሆናል ከኢንሹራንስ ውስጥ ማሪን ካርጎ ኢንሹራንስ የሚለውን እንመርጣለን ማለት ነው ይህን ካደረግን በኋላ ይህ የአፕሊኬሽን ፎር ማሪን ካርጎ ኢንሹራንስ የሚለው አፕሊኬሽን ከተከፈተልን በኋላ ቀጥታ ምን ሄደው ወዴት ነው ወደ ይሄ ማስመሪያውን ስክሮል በማድረግ ሪዩዝ ምትል በተን መጨረሻ ላይ እናገኛለን ይህን ሪዩዝ በተን ስንነካ የሪዩዝ አፕሊኬሽን ሊስቱን ያመጣልናል ይህ ሊስት ሲመጣ ሰብሚትድ ካረግን ጀምሮ እስከ አፕሩቭድ የሆኑ ሊስቶች ናቸው የሚመጡት ከዛ ውስጥ የምንፈልገውን የቀደም ሲል ያስገባነውን የፎሬን ከረንሲ ቁጥር እንፈልጋለን ማለት ነው የመጨረሻው 15 የሚለውን እንፈልጋለን ይህ ነው ሰነዱ ይህ የፎሬን ከረንሲ አፕሊኬሽን ቁጥር ነው FC1 814 FC1 ይላል ስለዚህ እዚህ ጋር ሰሌክት እናደርግና ላይም ወተን ሰሌክት የምትለዋን ኦፕሽን እንመርጣለን ማለት ነው ልክ ይሄን ስናረግ ቀጥታ ወደ አፕሊኬሽኑ ይዘረግፍልናል ማለት ነው የምን አፕሊኬሽን ላይ የኢንሹራንስ አፕሊኬሽን የማሪን ካርጎ አፕሊኬሽን ኢንሹራንስ ሰርቲፊኬት ላይ ይዘረግፍልናል ከዛ በኋላ ቀጥታ ከመጀመሪያው ስቴፕ እንነሳለን ማለት ነው ተጨማሪ መረጃ የሚያስገባል የሚጠይቀንን እየሞላን እንሄዳለን አፕሊኬሽን ኦፍ ማሪን ካርጎ ኢንሹራንስ ነው ፐርፐስ ታይፑ ኒው ነው ኢምፖርት ነው ዛ ሚንስ ኦፍ ቮዬጅ ባይ ሲ ነው ይሄንን እንሞላለን በመቀጠል ታች ኢንሹርድ ሴክሽን ላይ ምን ሞላው ምንም ነገር የለም ጀነራል ሴክሽን ላይ ኦሬዲ ኮመርሻል ባንክ መሆኑን ከዛ ከፎሬን ከረንሲው ላይና ብራንቹን አምጥቶልናል እዚህም ጋር ተጨማሪ መረጃ እንሞላ ኢንሹረር የሚለው ላይ ግን ኢንሹራንሳችንን እንመርጣለን ደንበኛችን ኢንሹራንስ ካምፓኒውን እንመርጣለን በዚህ ኬዝ የደንበኛችን ኢንሹራንስ ካምፓኒ ብራን ኢንሹራንስ ስለሆነ ብራን ኢንሹራንስን እናስገባለን ብራንቹንም በተመሳሳይ እዚህ ጋር እንመርጣለን ማለት ነው ከዛ ብራንቹንም የደንበኛችንን ብራንች እናስገባለን እዚህ ጋር ፖርት ላይ ኤኒ ፖርት ከሆነ የምንመርጠው የኤኒ ቻይና ፖርት ሲኤን የሚለውን በመምረጥ የቻይና ፖርት መነሻ ሲኤን ላይ ስለምናገኝ ከዛ ውስጥ ትክክለኛውን የቻይና ፖርት እንመርጣለን ማለት ነው ከዛ መዳረሻው ኢትዮጵያ አዲስ አበባ ሞጆ ድራይ ፖርት ከሆነ የአዲስ አበባ የሞጆ ድራይ ፖርት አድራሻን እናስገባለን በመቀጠል ኤኒ ቻይና ፖርት ከሆነ እዚህ ጋር ሪማርክ ላይ እዛ ፎሬን ከረንሲ ላይ የጻፍነው ፎር አካውንት ኦፍ የሚለውን ኢንፎርሜሽን ራሱ አምጥቶልናል ኢንሹራንስም ላይ ተጨማሪ ሪማርክ መጻፍ ከፈለግን እዚህ ጋር አሁን ለምሳሌ ኤኒ ቻይና ፖርት ስለሆነ ኤኒ ቻይና ፖርት ብለን ማስገባት እንችላለን ማለት ነው እንዲሁም ተጨማሪ መረጃ ካለን ለምሳሌ ይሄ ሞጆ ድራይ ፖርት እና ኮሜት ከሆነ መዳረሻው ይህንንም እዛ መረጃችን ላይ ተጨማሪ አርገን መመዝገብ እንችላለን ኦር ኮሜት ነው ስለዚህ ይሄን መረጃ በዚህ መልኩ አስገብተናል በመቀጠል የኢንቮይስ ሴክሽን ላይ ምንም ተጨማሪ የምናስገባው መረጃ የለም
እዚህ ጋር ሲስተሙ የጠራልን ቶታል ካውንት ኦፍ አይተም 20 መሆኑን ያሳየናል። ተርምስ ኦፍ ዴሊቨሪው ከዛው የመጣ መረጃ ነው። ሌላ ተጨማሪ አንሞላም። ፋይናንሻል ሴክሽን ላይ እንመጣና ፋይናንሻል ሴክሽን ላይ ይሄን አፕዴት ማድረግ ስላለብን ቀጥታ ሰርች ኦፕሽን ላይ ገብተን ዶላር የምትለዋን አፕዴት ማድረግ ነው። ዶላር የሚለውን ኮድ ቫልዩ ላይ USD በማስገባት ሰርች ስንለው የዶላር ኮድ ይመጣል። ደብል ክሊክ ስናደርገው ይሄንን አክቲቭ አረጋለን ማለት ነው። ምክንያቱም ኤክስቼንጅ ሬት እና ወደ ብር ኢኩቫለንት ኢን ብር የሚለው አውቶማቲካሊ ሲስተሙ የሚሰራው ነው። ኮንቲንጀንሲን በተመለከተ ያው 10% ስለሆነ 10 እናስገባለን። ከዚህ በኋላ የምንሞላው ሌላ መረጃ አይኖርንም። ኤቭሪ ኮሞዲቲ ሴክሽንን እና ፎረን የተመለከተውን በሙሉ ሲስተሙ ከፎረን ከረንሲው ላይ ስለሚጠራልን እዚህ ጋር ምንም የምንሞላው መረጃ አይኖርም ማለት ነው። በመቀጠል አታችመንት ላይ ነው። አታችመንት ደግሞ ኦሬዲ ፕሮፎርማ ኢንቮይስ ፎረን ከረንሲ አፕሊኬሽን ላይ አፕላይ ስላደረግን ይሄን መነሻ አድርገን ከኤኤስደብሊው ምክንያቱም ቀደም ሲል አፕላይ አድርገናል ከኤኤስደብሊው ላይ ይሄንን ሰነድ መነሻ አድርገን እንጠራዋለን። የመጨረሻው 15 የምትለው ሰነድ ላይ ይሄ ፕሮፎርማ ኢንቮይስ ስለተያያዘ ከዛ 15 ከሚለው ላይ ፕሮፎርማ ኢንቮይሱን ጠርተን እናያይዛለን ማለት ነው። ስንጨርስ ሰሚት እንላለን። ሲስተሙ ዱ ዩ ዋንት ቱ ሰሚት ይላል። ኦኬ ሰክሰስፉሊ ፕሮሰስድ የሚል መልእክት በትክክል ከሰራን የሚያመጣልን መልእክት ሰክሰስፉሊ ፕሮሰስድ ነው። ስለዚህ አሁን የኢንሹራንስ ሰርቲፊኬት አፕሊኬሽን በቀላሉ መዝግበናል። እንደምንመለከተው ስታተሱ ሰሚትድ ይላል ብርሃን ኢንሹራንስ ላይ ማለት ነው። ስለተመለከታችሁ አመሰግናለሁ።